በሀገራችን ኢትዮጵያ ሰማይ ስር ሁለት ታላላቅ የታሪክ ምዕራፎች ሊጻፉ የደረሱበት ወሳኝ ወቅት ላይ እንገኛለን። ይህ ለዘመናት የዘለቀው የድህነትና የጥገኝነት ትርክት የሚቀየርበት፣ ኢትዮጵያ ምናልባትም እውነተኛ የኢኮኖሚ ሉዓላዊነቷን የምታውጅበት የታላቅ ትንሣኤ ዘመን መባቻ ሊሆን ይችላል። ይህ የቃላት ጨዋታ አይደለም። ይህ በቁጥርና በእውነታ የተደገፈ የሀገርን ዕጣ ፈንታ የመቀየር ያህል ትልቅ ጉዳይ ነው። በፊታችን መስከረም የአባይን ወንዝ ግርማ ተቆጣጥሮ በሚሊዮኖች ለሚቆጠሩ ዜጎች የብርሃን ተስፋ የሆነውና የሀገራችንን የኃይል ነጻነት ያወጀው ታላቁ የኢትዮጵያ ህዳሴ ግድብ በይፋ ይመረቃል። ይህ በራሱ ለዚህ ትውልድ የሚገባውን ያህል ልንዘምርለት የሚገባ ታሪካዊ ድል ነው። ነገር ግን ታሪክ በዚህ ብቻ እንደማያቆም ሰምተናል። በተመሳሳይ ወር ሌላ ታላቅ የምስራች ይኖራል ሲሉ ከሰሞኑ ጠቅላይ ሚኒስትር አብይ አሳውቀዋል። ይህም ለዘመናት በሀገራችን መሬት ስር ተኝቶ የነበረው የተፈጥሮ ጋዝ ሀብታችን ከእንግዲህ በኋላ ህልም ሳይሆን እውነት ሆኖ ለገበያ መቅረብ እንደሚጀምር ያበስራል። ይህ ዜና በእውነቱ ከሆነ ኢትዮጵያ የውሃ ማማ ብቻ ሳትሆን የኃይል ምንጭ ማማ መሆኗን የሚያበስር ነው። ነገር ግን ይህንን የድል ዜና ሙሉ በሙሉ ለመረዳት እስቲ አንድ እርምጃ ወደ ኋላ ወስደን የዚህን የተፈጥሮ ጋዝ ሀብት ግዝፈትና ለሀገር ያለውን ትርጉም በጥልቀት እንመርምር።